በአሁኑ ጊዜ የውበት ቀዶ ጥገና የሰዓቱ እንደሆነ ያስፈልጋል እና ሁሉም ሰው ስለነሱ እንደሚያውቅ ነው። ለውበት ሂደቶች የሚደረጉት ቀዶ ጥገናዎች ውጤቶች እስከ አንድ ደረጃ ቋሚ ናቸው። ስለዚህ የምናደርጋቸው ሂደቶች የሰውነት ስብ ማስክረፍ የሆነ ላይፖሱክሽን ነው። ከዚያም የሆድ መጠቅለያ ከእርግዝና በኋላ ሆድ ሲወድቅ ወይም ከበዙ ክብደት መቀነስ በኋላ ሰውነት ሲወድቅ የምናደርገው ነው። ስለዚህ የሆድ መጠቅለያ እናደርጋለን። የተለመደውን ሆድ ቀዳዳ እመልሳለን። የሆድ ቅርጽ የሆነውን የስካፎይድ ሆድ እንሰጣለን እና አሁን አብዶሚኖፕላስቲ እናደርጋለን። ስለ ውበት ጋይነኮሎጂ ሲመጣ እንደምታዩ ከብዙ እርግዝና በኋላ የሳጥን ግንብ ይለቀሳል። ስለዚህ ይህ ሴትን እምነት ያነሳል። ስለዚህ ይህ የሳጥን ለቀስ ለዕለታዊ ሕይወቷ እና ለአእምሮ እረኝ ለማድረግ ሊጠነክር ይችላል እና የሚከሰተው ነገር እንደዚህ ነው። ሴት ዕድሜዋ ሲገፋ በግምት በሚሆነው የግንባር ክልል ውስጥ ያለው ስብ ደግሞ ይቀንሳል። ስለዚህ ሊፖሳክሽን እና ያስብ ወደ የግንባር ክልል ማስገባት እንደምንሰራ እና ይህን የሴት የግንባር እንደገና ማደስ እንላታለን። የማህበራዊ ሚዲያ አዝማሚድ ዓለም በእጆች ውስጥ ነው። ስለዚህ በዓለም ዙሪያ ምን እንደሚከሰት ታውቃለህ እና በቅርቡ በአጭር ጊዜ በዓለም አቀፍ ደረጃ ምን እንደሚከሰት እንደገና እንወቃለን። ስለዚህ ይህ እውቀት የራስ እውቀት የውበትና የጤና በተመለከተ በተለመደ ነው። ስለዚህ ይህ የኮስሜቲክ ቀዶ ጥገና አሁን ብቻ ለውበት አላስፈላጊ ስለሆነ ነው። ምክንያቱም እምነት ውበትን ያመጣል እና ውበት እምነትን ያበረታል። ስለዚህ የኮስሜቲክ ቀዶ ጥገና እንደምላለው እንደምንም እምነት ደረጃቸውን በፍጥነት ማሻሻል የሚፈልጉ ሰዎች እንዲያደርጉ እመክራለሁ። እምነት ከአእምሮ እንደሚመጣ እንደገና ነገር ነው። የኮስሜቲክ ቀዶ ጥገና በፍጥነት እምነትን ይሰጣል። በጣም አመሰግናለሁ።